አይ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁ። እንዳልኩት እንግዲህ ብቅ ብቅ እላለሁ ብያለሁ ማለት ነው። ዛሬ አንድ ቆንጆ በጣም ጠቃሚ ነገር ለፀጉራችን እንደዚህ ደረቀብኝ፣ ፀጉሬ አያምርም፣ አመዳም ነው የሚመስለው ምናምን ብላችሁ ለምትቸገሩ እና እንደገና ደግሞ ፀጉራችሁን ከተሰራችሁ በኋላ ፍሪዝ ምንድን በቃ የሆነ ቶሎ የመያያዝ ነገር የሚያደርግ ፀጉር ድርቅ የሚል ፀጉር ካላችሁ የማሳያችሁ ኦይል በጣም ጠቃሚ ኦይል ነው። እንድትገዙትና እንድትጠቀሙ ማለት ነው። እኔ አሁን ሁሉ ጊዜ እንደምላችሁ ፀጉሬ በጣም ድርቅ ነበረ የሚለው። አሁን ይሄ መጠቀም ከጀመርኩ ጀምሮ እንደምታዩት በቃ ሻይኒ፣ ይሄ ምን ያደርጋል? ሶፍት ያደርጋል። በጣም ከርደድ ያለው ፀጉር ደግሞ ማኔጅ እንድናረግ ነው የሚያደርገው። በዛ ላይ ደግሞ ፀጉራችን ተሰርተንም በቃ ቁጥር ሰታችሁን ፈትታችሁትም በቃ ይህን ኦይል ስትቀቡበት በቃ እንደዚህ አሁን ይታያችኋል። በቃ ያማረ እንደዚህ በጣም ያማረ ነው የሚሆነው ማለት ነው። የኔ አሁን ይሄ በተለይ ቀለም ያለው እዚህ ላይ እንግዲህ ሌላ ቪዲዮ የኔ ድሮ አይታችሁ ከሆነ በጣም ይያያዝብኛል። ይሄን መጠቀም ከጀመርኩ አንድ ፀጉሬ ወደታች በቃ እንደዚህ እንዳማረበት እንዲቆይ ያደርገዋል ማለት ነው። ጫፍ ጫፉ ራሱ አሁን አያያዝብኝም። ይህን መጠቀም ከጀመርኩ በቃ አያያዝም። በዛ ላይ ደግሞ ያማረ ቴክስቸር እንዲኖረው ያደርጋል ፀጉራችንን ማለት ነው። ይሄ ፓንቲን ሻምፖ አለው፣ ሻምፖ ኮንዲሽነርም አለው። ይሄን የምትጠቀሙ ሰዎች ካላችሁ ይሄን ኦይል ኦልሞስት እዚህ ጋር ነው ያለው ኦይሉ፣ ግን ሁሌ ይሄን ነው የምጠቀመው ማለት ነው ሲንስ ካወቅኩት ጀምሮ። አሁን አንድ 11 ወር ምናምን ይሆነኛል ብዬ አስባለሁ ከተጠቀምኩት። በቃ እርግጠኛ ነኝ እኔ ይህን ቅባት እንትን ነው ኦይል ነው አልቀይረውም። ምክንያቱም ፀጉሬ እንዲያድርጎ ከመድረቅ በቃ እንደዚህ አሁን እናንተ ጋር ትንሽ ልቀባና ላሳያችሁ ማለት ነው። ቢኮዝ ኦልሬዲ አድርጌበታለሁ። ለእናንተ ለማሳየት ይህን ያክል ይበቃችኋል። በጣም ነው እንትን የሚለው ሻይን የሚያደርገው ለማሳየት ነው። በዚህ በኩል ላሳያችሁ፣ ይታያችኋል። በቃ ግላስ በጣም የሚያምር በተለይ እንደዚህ አድርጋችሁ ስታበጥሩት ፀጉራችሁን ጫፍ ጫፉን ሳይቀር ማለት ነው። በጣም ነው የወደድኩት። እናንተም ትወዱታላችሁ። እንድትወዱትም ነው ያመጣሁትም፣ እንድትሞክሩትም እንድትወዱትም። ምክንያቱም ካልሞከራችሁት አታውቁትም እና የተለያየ የፀጉር ቴክስቸር ሊኖረን ይችላል። ግን እኔ በጣም ብዙ ሞክሬ ቅባት እንደዚህ ኦይል ፀጉሬን ሶፍትና ማነጅ። ለምንድን ነው የኔ የተፈጥሮ ፀጉሬ ከርል ነው ድርቅ ማለትና በዛ ላይ ደግሞ እኔ ያው ከለር ስለማረግበት እዚህ ላይ በተለይ በቃ የሆነ ጭራፎ ነገር በቃ እንዴት ነው የሚባለው የሆነ ድርቅ ማለት ነገር ነበረው። አሁን ግን ይሄ ስጠቀም ፀጉሬ ቅድም ጀምሮ አይታችሁታል። ገና ስመጣ ይሄው በቃ ሶፍት ነው ያደረገልኝ። ከርል ነው አይኖ ፀጉሬ ግን እንደዚህ በጣም ጥምጥም ከማለት እንትን ሶፍት ሆነልኝ። ስለዚህ አንድ ለውበት ነው፣ ሁለት ፕሮቴክት ያደርጋል ይላል እንግዲህ ለፀጉር ሄር ከመሰባበር በጣም ፕሮቴክት ያደርጋል። ቪታሚኖች አሉት። ስትሮንግ ፕሮቴክት የሚያደርግ ነው። ለእኔ ወድጀዋለሁ። እንደምትወዱት እርግጠኛ ነኝ። ፕራይሱንም ቦታው ሱፐር ድራግ፣ ቡትስ፣ ኤኒ ቢዩቲ እንትን ታገኙታላችሁ። ፓንቲን የታወቀ ነው። ሻምፖም አለው ምንም አለ አሜሪካ ካምፓኒ አብሊቭ እና ግን እኔ እስከዛሬ ሞክሬው ማላቀውን ሞክሬው ሻምፖን ድሮ ጠቀም ነበር። አሁን ግን በጣም ከዚህ የሚበልጥ ሻምፖ ስለ ሻምፖ በሚቀጥለው ቪዲዮ በጣም የወደድኩ ሻምፖ አይ ቲንክ ቢ7 አለበት ዊችስ ባዮቲን ብዙ ነገር ፕሮቴክት የሚያደርግ ለፀጉራችን የሚያሳድግ። ፀጉሬ እንግዲህ ባይዘ ወይ እንግዲህ ምንድነው ፋሚሊዎቼ ብታውቁ ከሆነ በጣም አድጓል ፀጉሬ በጣም አድጓል ከሚገባው በላይ። እሱን ደግሞ ያው ቤት ውስጥ የማዘጋጀውን ኦይል ነው የምቀባው። እሱንም በሌላ ጊዜ አሳያችኋለሁ። እንትን ምንድነው ስሙ ሻምፖይንም አሳያችኋለሁ። ፀጉራችሁን እንግዲህ እንድትንከባከቡ። ይሄው ፀጉሬ በጣም አድጓል። እንግዲህ በፊት የምታውቁኝ አሁን እዚህ ድረስ ነው ያለው። ፀጉሬ በጣም አድጓል እና እሱን ያው ቤቴ ውስጥ የማዘጋጀው ነው። እንዳውም
አሁን ሳይሆን ገና ሳይደርስ አላወራም እንጂ ለመሸጥ ምናምን ሁሉ እንትን እያልኩ ነው። ብዙ እቃዎችን ብዙ እንትኖችን ገዝቻለሁ ማለት ነው። ከኔ ትገዛላችሁ ፊውቸር እሱን አሳያችኋለሁ። ሻምፖይንም አሳያችኋለሁ። ያ ሻምፖ መግዛት አለባችሁ። ያው ሻምፖ ትዕግስት ያስፈልጋል። ለምሳሌ ይሄ እንዳልኳቸው 11 ወር ነው ብያችኋለሁ። ልክ እንደ ቅባት ቆዳችን ላይ ሳይሆን ፀጉራችን ፍሪዝ የሚያደርግ እና ያማረ እንዲሆን የሚረዳ ፕሮቴክት የሚያደርግ እንዳይሰበር ሶፍት እንዲያደርገው ሶፍትነስ ነው በቃ ማነጅ እንድናረግ እና ሶፍት እንዲሆን ነው የሚረዳን። እና ይሄ አሁን ሳላቀው በቃ ሁሉ ጊዜ ሸልፍ ላይ ያዋለሁ ግን ብዙ አልጠቀምበትም። አሁን ግን ይኸው ከጀመርኩት ስንት ጊዜ ነው ኦልሞስት። አሁን ይሄን ሪኮማንድ አደርጋለሁ ለሰው ማለት ነው። አንድ ነገር ጀምሬ ራሴ ከወደድኩት ነው። ያ ሻምፖንም ከጀመርኩት ቆይቷል። አሳያችኋለሁ። ይሄን የራሴ ሻምፖ ነው፣ ግን ይሄ በአዲስ ቪታሚኖች ምናምን ያለበት ፕሮቴክት የሚያደርግ ፕሮቲን ያለበት ስለሆነ ያመጡት እሱን ደግሞ እኔ ሞክሬዋለሁ፣ አሳያችኋለሁ። በሚቀጥለው ቪዲዮዬ አመጣላችኋለሁ ማለት ነው። ይሄን ግን በጣም ነው የሚጠቅማችሁ። ድርቅ የሚልባችሁ ሶፍት እንዲያደርግ ያደርጋል። ውበት እንዲኖረው ፀጉራችሁን በቃ በተለይ እንደዚህ ልጋችሁ ለምታበጡና ለምታስይዙ እንደዚህ ያማረ ፀጉር ይሆናል ማለት ነው። እና ይህን ያው ዲስክሪፕሽን ቦክስ ፓንቲን ነው፣ ሌላ ነገር የለውም። ግን ኤቭሪቲንግ እዚህ ውስጥ ያለውን ነገር ዲስክሪፕሽን ቦክስ ላይ እጽፍላችኋለሁ ማለት ነው። የምትገዙትን የታወቀ ነው። ይህን የማያውቅ ካለ ስለሚጠቅም ብቻ ምኑ ላይ ቦክሱ ላይ አስቀምጣለሁ። ሼር፣ ሰብስክራይብ ማድረግ አትርሱ። በድጋሚ በሌላ ቪዲዮ ደግሞ እመጣለሁ። እንግዲህ በጣም ነው የማመሰግነው ላይክ ሼር ስለምታደርጉ አመሰግናለሁ። እዚህ ላይ የዛሬ ቪዲዮን እንጨርሳለሁ። በጣም ሾርት ቪዲዮ ነው የምሰራው፣ ግን በጣም የሚጠቅም ማለት ነው። እና ደህና ሁኑልኝ። በሌላ ቪዲዮ እስክንገናኝ ቻው ቻው።